የጫካዋ ንግስት። ከዕለታት አንድ ቀን ንግስት አባ የምትባል አንድ ንግስት ነበረች። በሚያምር ቤተ መንግስት ውስጥም ትኖር ነበረ። ባላትም ኃይል ባላትም አስማት አካባቢውን ትቆጣጠር፣ ትንከባከብ፣ አትክልቶችንም ታሳድግ ነበር። በጣም ሁሉም ነገር ደስተኛ ነበር። አጋጣሚው ላይ አንድ ጫካ ውስጥ የሚኖር መጥፎ ሰው ነበረ። ሁሌም ቢሆን ይጠላታል፣ መጥፎም ያስባል። አንድ ቀን ጥሩ ነገር አስቦ አያውቅም። የሆነ ቀን ፊት ለፊቷ ሄዶ ሊጣላት ፈለገ። ፊት ለፊቷም ቆመና አንቺ እገልሻለሁ አላት በሚያስደነግጥ ድምፁ። ኧረ በእናትህ ብለው ውጊያ ጀመሩ ሁለቱም። ከዛስ በጣም ደካማ ኃይል ስለነበር ወዲያው ተሸነፈ። ወይኔ አለ፣ ደነገጠም። አንቺ እመለስልሻለሁ፣ ጠብቂኝ፣ እበቀልሻለሁ ብሏት ስልብ አለ። ኧረ በእናትህ ሁለተኛ ተመለሰ እንዳመጣለችው። ቤት ውስጥም ሆኖ ይሄ መጥፎ ሐሳቡን በማሰብ ባለው አስማት በመጠቀም ደካማ የምትሆንበትን ሰዓት መርጦ ማየት ጀመረ። እችም ንግስት ሚያምር ዊሊያም የተባለ ልጅ ወልዳ ነበረ። ሰራተኛም ነበራት። ይህ ልጅ ደግሞ እጁ ላይ የኮከብ ምልክት አለበት፣ ከእናቱ የወሰደው። ያምርም ነበር። ነገር ግን በሚያስደነግጥ ሁኔታ የጫካዋ ንግስት ግን አመማት። ልጁን ከወለደችው በኋላ የህመም ስሜት ተሰማት፣ ደከማትም። በዚህ ሰዓት መጥፎ ሰውዬ ወደ ቤተ መንግስቷ መጣ። አንቺ እገልሻለሁ፣ ልገልሽም ፈልጌ የለ በማለት ወደ ቤቷ ገባ። በስላቅ እየሳቀባት የሽሙጥ እያሽሟጠጠባት እገልሻለሁ፣ ምትደከይበትን ቀን የጠበቅኩ አይደለ አላት። እንደዛ በምትልበት ሰዓት እሷ ባለ ሌላ ኃይሏን ተጠቅማ ውጣልኝ ብላ ውጊያ ጀመረች። እሱም ኃይሉን ተጠቀመ። በሚያስደነግጥ ሁኔታ እሷ ኃይል አንሷትም ነበር፣ አሟትም ነበር፣ ወደቀች። ወዲያውኑ ስትወድቅ ግን ያላትን ኃይል ተጠቅማ ወደ አበባና አበባ ማስቀመጫ ስፖት ተቀየረች። ደነገጠ። እሱም ሳልገላት እንዴት ሄደች ብሎ ተናደደ። የቤተ መንግስቱ አገልጋይ ይህንን የተቀየረችዋን ስፖት ይዛ መሮጥ ጀመረች። በዚህ ሰዓት ተናዶ እንዴት እድለቢስ ነኝ ሳልገላት እያለ ማሰላሰል ጀመረ። ሲሄድ አንድ ዊሊያም የሚባል ሕፃን ልጅ ተኝቶ ነበረ። በጣም ያምራል፣ መልከ መልካም ውብ ልጅ ነው። ሊገለውም ፈለገ። ግን አለ ከምገለው አሳድጌ ይሄ ልጅ የኔ ባሪያ እንዲሆን አድርገዋለሁ አለ። አሳድጌ መጥፎ ታሪክ ነግሬ እኔ አባቱ ነኝ ብዬ አሳድገዋለሁ። ሲያድግልኝ ይችን ልጅ ይገልልኛል፣ ይችን ንግስት ይገልልኛል ብሎ አሰበ። አቆየው ራሱ ጋር። ይህ ሕፃን ልጅ ግን ያድግ ነበር አርፎ። ትልቅ መሪ የመሆን ህልም ነበረውና ትልቅም ይሆናል። ያቺ የቤተ መንግስቱ አገልጋይ አበባዋን ይዛ ሩጫ ጀምራ ነበር። ወደ አንድ ገበሬዎች ጋር ደረሰች። አዙሯትም ወደቀች። ሰዎቹ ተንከባከቧት። ምን ሆነሽ ነው አሏት። በአጋጣሚ እነኚህ ሁለት ገበሬዎች ሕፃን ልጅ ወልደው ነበር። ፌሊሺያ ትባላለች። የምታምር በጣም ደስ የምትል ልጅ ነበረች የወለዱት። ግን እቺ ሕፃን ያማትም ነበር፣ ታስልም ነበር። አዘኑ ወላጆቿ። ነገር ግን እቺ ቤተ መንግስት አገልጋይ ይህንን አበባ አጠገቧ ስታስቀምጥ በጣም ተሻላት ሕፃኗ ልጅ ፌሊሺያ። ይሄን የምታዩት ልጅ ደግሞ ዊሊያም ይባላል። አድጎ ትልቅ ሰው ሆኗል። ኃይልም አለው። ጫካ ውስጥ ይንቀሳቀሳል፣ አትክልቶቹን ይንከባከባል። ነገር ግን የአባቱን መጥፎነት ሲያይ ይደነግጣል። ወይኔ አባዬ እንደዚህ ለምን ታደርጋለህ ይለዋል። እረ እንደዚህ አታርግ፣ ቀና ሁን እንጂ ይለዋል። አባትየውም በዚህ ንግግሩ ይበሳጭና ትቶት ይሄዳል። ከዕለታት አንድ ቀን ማዕድ የተቋረሱ ለልጁ ልጄ አንድ ትልቅ ነገር ማወያየህ ነገር አለኝ አለው። ምን ይሁን አባቴ አለው።
ነው እስቲ ሄዱ። አንተ ስታድግ እምነግርህ ትልቅ ነገር አለ ብዬ ያስቀመጥኩት ነገር አለ ብሎት መንገር ጀመረ። እዚህ ጫካ ውስጥ አንዲት ንግስት ነበረች። የእኔ ጠላት ናት። በጣም ነው መጠላት። ሁሉ ነገሬ እንዳበላሸችብኝ ብሎ የውሸት ተረቱን መንገር ጀመረ። ልጁም ዊሊያም ደንግጦ ወይኔ አባዬ ማናት አለው። ነገራት። የጫካዋ ንግስት ናታ ሲለው ዊሊያምም ኧረ እሷ እኮ ጥሩ ሴት ናት ሲል አንተ ደደብ ለምን ትሆናለህ አለው። ይቅርታ አለ። በቃ ልጄ ጎበስ ብሎ ቆዩ። ፌሊሺያም እንደምትታየው ትልቅም ልጅ ሆነች። ትንከባከባለች። በተለይ ደግሞ ንግስቷ የተቀየረችበት አበባ ስፖትን በጣም ትንከባከበው ነበር። ምክንያቱም ጤናዋን መልሶላታል። ከዕለታት አንድ ቀን ጫካ ውስጥ ስፖቱን ይዛ መሽከርከር ጀመረች። እያሸተተችው እያዋራችው እንደ ጓደኛዋ ቅርብ አርክታ ይዛው ንግስቷ የተቀየረችበትን ስፖት ጫካ ውስጥ ተንዠዋዠው ጀመር። ትንቀሳቀስም ጀመር። ነገር ግን ወዲያውኑ ይሄ አበባ ይሄ ስፖት የሆነ ወደ አልታሰበ ቦታ ይዟት መምራት ጀመረ። ኧረ ቆይ ትላታለች ደንግጣ። ወዴት ነው የምትወስጂኝ? ተረጋጊ እንጂ ትላትም ጀመር። ከዛም ወደ አንድ ጥቅጥቅ ወዳለ ጫካ ሄደች። እዛ ጫካ ውስጥ አንድ የሚያምር መልካም ልጅ አለ። ዊሊያም ይባላል። ደነገጠ። ይቅርታ ማን ልበል አላት። ወይኔ ይቅርታ የኔ ወንድም ጠፍቼ ነው አላት። አትጨነቂ ስሜ ዊሊያም ይባላል። አንቺስ ማንሽ? እኔ እዚህ ጫካ ውስጥ ተንከባካቢ ነኝ አላት። ኦ እሺ እኔም እኮ ድንገት ነው እዚህ ጫካ ውስጥ ተንዠዋዠው ወደዚህ ወዳልታሰበ ቦታ መራኝ ብላ ነገሩን አስረዳችሁ። ኦ አትጨነቂ ሁሉ ነገር እጄ ላይ አለ፣ ችግር የለውም፣ አትጨነቂ አትደንግጪ ብሎ አስረዳት። ከዛም መጫወት፣ አትክልቶቹ መንከባከብ ጀመሩ። አብረው ረጅም ሰዓት ማውራት ጀመሩ። ደስ የሚልም የፍቅር ታሪክ ጀመሩ። ወክ ያረጋሉ፣ አብረው ይጫወታሉ። ረጅም ሰዓት ያወራሉ። በፍቅር ወደቁ። ዊሊያም ሳይወዳት አይቀርም፣ እሷም ሳትወዳት አትቀርም። ስለዚህ ስፖት ተነግሮ ነበረ። ይሄ ጤናዋ እንደመለሰላት በጣም ምታታዊና ግሩም አበባ እንደሆነ ታስረዳው ጀመር። ትንሽ ግራ ይገባዋል ዊሊያም። ኦ በጣም ያስደንቃል፣ እንደዚህ ፓወርፉል የሆነ ነገር ካየው ስንት ጊዜ አላት። ምክንያቱም ከጫካ አይወጣምና። ከፌሊሺያ ጋር ጨዋታውን ወሬውን ጀምረው ረጅም ሰዓት አወሩ፣ ተጫወቱ፣ ደስም አላቸው። ነገር ግን የሚያወሩትን ነገር እቺ አበባ ትሰማ ነበረ። ምክንያቱም ያልሞተችዋ የጫካዋ ንግስት ናታ። ትሰማለች፣ ትናድዳለች። ዊሊያምን በጥርጣሬ እንዴት ይሁን እንዲህ ሊል ይችላል እያለ እንትን ይል ነበር። አበባዋም ግን በውስጧ ታወራ ነበረ። ምክንያቱም ዊሊያም ልጇ ነዋ። ከዕለታት አንድ ቀን እዛው ጫካ ውስጥ ባሉበት ሰዓት ማነህ ዊሊያም እባክህን አንድ ነገር ላስቸግር፣ እችን አበባ እስኪ ያዝልኝ ብላ ወደ ስሯ ሮጠች፣ ወደ እርሻ ቦታዋ። ከዛም ቁጭ ብሎ እያየው ረጅም ሰዓት ሲቆም እጁ ላይ ያለው የምትሃት ኮከብ ከአበባው ጋር ተገጣጠመበት። ወዲያውኑም ያልሞተችዋ ንግስት ወደ ሰውነት ተቀየረች። ደነገጠም። አንቺ ማነሽ አንቺ አላት። ተረጋጋ፣ እኔ ከ20 ዓመት በፊት ትቼ የሄድኩ እናትህ ነኝ አለችው። በመጨረሻ ማገኘው አለችው። ዊሊያምም ደነገጠ። እረ እንዴ አለ። አረ አንቺ ማነሽ? እኔ ላቅሽ አልቻልኩም። በጣም ታስፈሪያለሽ። እንግዳ ከሆነ ነገር ነው የወጣሽው። እንዴት የሰው ልጅ ከአትክልት ውስጥ ሊወጣ ይችላል? ዛፍ፣ አትክልት እንዲሁም አንጥዬ ስፖት ከሆነ ውስጥ እንዴት ሊወጣ ይችላል? ልጄ እኔ አንተ ልጅ እናት ነኝ።
እኔ እዚህ ጫካ ውስጥ ንግስት ነበርኩኝ ለረጅም ዓመታት ንግስት ነበርኩኝ። አንድ መጥፎ ሰውዬ አለ። እሱ ነው መጥቶ አጠቃኝ። በጣም አንተን የወለድኩ ሰዓት ደካማ ሆኜ ነበረ። ወደዚህ ተቀየርኩኝ አለችው። በዚህ ሰዓት የቤተ መንግስቱ አገልጋይ ነው እኔን ይዛኝ የሮጠችው አለችው። ሊያምንም አልቻለም። እሱ ጥርጣሬ ላይ ነው። ዊሊያም እባክህን ልጅ ተረዳኝ፣ እባክህን እኔ እናትህ ነኝ፣ የእውነቴን ነው እናትህ ነኝ። ይህ የማይታመን ታሪክ ነው። ምን አይነት ነገር ነው የምትነግሪኝ አላት። ይሄን ታሪክ እኔ አባቴ መጠየቅ አለብኝ። እባክህን ልጄ ትክክለኛ ታሪክ እኔ ነኝ የምነግርህ፣ ወደ ሌላ ነገር አትሂድ። እኔ ያንተ እውነተኛ እናትህ ነኝ። አልሞትኩም እኮ እሰማ ነበር በምትሉ ሰዓት ጭራሽ ግራ ገባው። ማካከም ጀመረ ራሱን። በዚህ ሰዓት አባትየው ተጠራጥሮ የአስማት ጠርሙሱን ማየት ጀመረ። በዚህ ሰዓት የሁለቱን ቃለ ምልልስ ያህል ተናደደ። እንዴ እቺ ሴትዮ መጣች ማለት ልብ ብሎ አጠገቧ ሄደ። ደነገጠች። ይሄ እኮ አባቴ ነው አላት። ይሄ ነው ልጄን ወሳጅ ስትል አንተ እቺ እኮ ናት ለረጅም ስታሰቃየኝ የነበረው ባለፈው ያጫወትኩ ታሪክ እኮ ይህች ታሪክ ነው። ዝም በል አንተ ነህ እኔ ቁጭ ባልኩበት መጥተህ ሁሌ ትመቀኛለህ፣ ሁሌ አካባቢ እንዳጠቃህ አለችው። አይደለም በማለት ሁለቱም ንዴት ውስጥ ገቡ። ለውጊያም ተዘጋጁ። ዊሊያም በመሃል ግራ ገብቶታል። ወይኔ ይላል፣ የሚያረገውንም ያጣል። ይህ መጥፎ ሰውዬ በሐሳቡ እያሰበ ልጄ ዊሊያም ግደላት አላት። እባክህ እንዳታደርግ እኔ እናትህ ነኝ አለችው። ይሄ እኮ መጥፎ አባት ነው አለችው። ወይኔ ማን እንደማምን አላቅም፣ እኔ እውነት ግራ ገባኝ። እሺ ማንን ልመን? እሱ አባቴ ነው አሳድጎኛል፣ አንቺን ግን አላቅሽም ብሎ ጥርጣሬን ወደ እናቷ አዞረው። እናትየዋም እባክህን እኔ ትክክለኛ አባትህ ነኝ፣ ትክክለኛ እናትህም ነኝ። ይኸው ግንባሬ ላይ ያለው ምልክት ካንተ እጅ ላይ ካለው ምልክት ጋር ተመሳሳይ ነው። እኔ እናትህም አባትህም ነኝ አለችው። ደነገጠ። ሲያይ እጁ ላይ ምልክት አለ። እናትህም አባትህም ያለችው ቃል አልገባውም። ነገር ግን ሲያስተውል መጨረሻ ላይ ያለ አባት እሷ ጥራ ግራ እንዳሳደገችም ተረዳ። ሲያይም እጁ ላይ ያለው ምልክት ከሷ ግንባር ጋር ያለው ተመሳሳይ ነው። ወደ አባቱ ዞረና ተጠራጠረ። ነገር ግን ይወደዋል አባቱን። በስስት ማየት ጀመረ አባዬ እያለ። በዚህ ሰዓት ይህ መጥፎ ሰውዬ መጥፎ ነገር ማሰብ ጀመረ። በጀመረም ሰዓት አንቺ አፍሽን ዝጊ አላት። እሷም ወዲያውኑ ጥቃት ጀመረች። አልቻለም። እሱ ደካማ አቅም ስለነበረው ወደቀ ወደ ኋላ አለ። አቃሰተም። ቆይ አለ ልጁ። ምንድነው? ይሄን ሰውዬማ ገለዋለሁ አለች። አራት ግዴው ባክሽ አባቴ እኮ አሳድጎኛል፣ ባክሽን በጣም ነው የምወደው አላት። እባክሽን እኔ ልቤ ይራራል፣ አትግደው፣ ባይሆን እንዲቀየር እድል ስጪው። ግራ ገባት። ኦኬ እንደዛ ከሆነ ያለውን ፓወር ወስድበታለሁ አለች። ከዛም ከላይ ወሰደችበት። ወዲያውኑ ያ መጥፎ ሰውዬ ከውስጡ ያለው ሁሉ ነገር ስለተወገደበት ልክ እንደ ንጹህ ሰው ማሰብ ጀመረ። ራሱንም በመቀጥቀጥ ወይኔ ምንድነው እያለ የድሮን ነገር ለማስታወስ ሞከረ። ረስቷልም። ከዛ ንግስቷ ወደ ቤተ መንግስቷ ተመለሰች። አትክልቶችንም መንከባከብ ጀመረች። ወፎችም ይዘምራሉ። ልጁም አባቱን ይዞ ወደ ቤተ መንግስቱ ገባ። አባቱ ንጹህ ሰው ሆኗል። ይስቃል፣ ይጫወታል፣ አትክልት ያንከባከባል፣ በጣም ይደሰታል። ዋው እያለ በዚህም ዊሊያም ተደስቷል። አባትየውም ተደስቷል። ዊሊያም ያችን ፌሊሺያን በጣም ስለወደዳት እንድታገባው ጠየቀ። ተጋቡ። ሰዎቹም አጨበጨቡ፣ ተደሰቱ፣ ዘመሩ። በሚያስደንቅ ሁኔታ ጥሩ ህይወትን መኖር ጀመሩ።